ሙዚቃ የቋንቋን ወሰን ይሻገራል፣ የሀገራትን ድንበር ይሻገራል፣ አካልና ነፍስንም ተሻግሮ ወደ ፈጣሪ ደጃፍ ያደርሳል። እውነተኛ ሙዚቃ ከነፍስ ለነፍስ ነው። ቋንቋ ደግሞ መጓጓዣ ሰረገላው ነው። ውስጡ ያለውን ውበት ስታውቅ ሰረገላውን ትወደዋለ። ሙዚቃው ያመጣልህን ቋንቋ ታፈቅረዋለ። ብቻ አንዳንድ ሙዚቀኞች አሉ ቋንቋን ከመግባቢያነትም ከሙዚቃ መቀመሚያነትም በላይ ያሻገሩ፣ አገልግሎቱን፣ አፍቅሮቱን፣ ከፍታውን ያላቁ፣ ሙዚቃውን ብቻ ሳይሆን ቋንቋውን ራሱን እንድታፈቅረው የሚያደርጉ። እነዚህ አንዳንድ ሙዚቀኞች ይለዩብኛል፣ ከዚህ ዓለምም አይደሉም። እነማን ናቸው ካልከኝ እስከ መጨረሻው ድረስ ተከተለኝ። ሜክሲካኖች ጋር ስትሄድ በራሳቸው ሜክሲካን ስፓኒሽ ቋንቋ አንጎራጉረው የማታውቀውን ስፓኒሽ እንድታፈቅረው የሚያደርጉ ታሪከኛ ዘፋኞች አሉ። ለምሳሌ ቪንሴንቴ ፈርናንዴዝን አዳምጠዋለሁ። በቃ ዳግመኛ በሜክሲኮ ጥምቀተ ባህር ውስጥ ተወልጄ ራሴን ያገኘሁት ሁሉ እስኪመስለኝ ነው የሚነጥቀኝ፣ በአካልም በመንፈስም። ለኔ ከራሳቸው ስፔኖች የኤኔሪኬ ኢግሌሲያስ አባት የሆነው ኡሊዬ ኢግሌሲያስ ከሙዚቃው አልፌ ከስፓኒሽ ከራሱ ከቋንቋው ጋር ፍቅር እንዲይዘኝ የማድረግ ኃይል አለው። ያቺ ሂሚን አላሙር ወይም ዝማሬ ለፍቅር እያለች የምታንጎራጉር ኤዲት ፒያፍ የሚሏት የፈረንሳዮቹ የሙዚቃ ንግሥትም እንደዚያ ነች። ዘፈኖቿን አልፈ ፈረንሳይኛን እንድትወደው ታደርግሃለች። እንግሊዝኛን ከመግባቢያ ቋንቋነቱ በላይ እንድወደው ያደረጉኝ ተቆጥረው የማያልቁ ዘፋኞች አሉ። ሁሉም ሰው የሚያውቀውን ዶን ዊሊያምስን ልጥቀስለ። በቃ እንግሊዝኛው ራሱ ሙዚቃ ብቻ አይደለም፣ የሚንቆረቆር ወለላ ማር ነው። ደግሞ መዓት የጥቁር አንጎራጓሪዎችን ስሰማቸው እንግሊዝኛንማ እነሱ ይዝፈኑበት። ሙዚቃና ሙዚቀኞች ሲገናኙ፣ ሲሰናኙ፣ ሲፋቀሩ እንዲህ ነው የሚያደርጉ። በጆሮ መስማት ትተ በቆዳዎች ጥቃቅን ቀዳዳዎች በኩል የሙዚቃዎቹ ልስላሴ ማነፍነፍ፣ እንደ ሐሺሽ መሳብ፣ መጀንጀን ሁሉ ትጀምራለ። ደግሞም ትጀነጀናለ። በስጋ ሳይሆን በነፍስ ቋንቋ ተግባብተ ከሙዚቃውና ሙዚቀኛው ጋር። አስቴር አወቀን አስባት፣ ያው የድሮዎቹን ነው የምለ። በቃ እኮ አማርኛን በዜማና በስንኝ የሚቋጠር መዝናኛ ብቻ ሳይሆን በፍቅር መሞከኪያ፣ መብሰልሰያ፣ በፍቅር ስሜት መቃጠያ ታደርገዋለች። በቃ በአስቴር የሚገርሙ እንጉርጉሮዎችና በእነዚያ እንደ ወንዝ በሚፈሱ የሙዚቃ መሳሪያዎች ድምፅ በአካል ካለበት ምድር ተነጥቀ እንደ ነቢዩ ኤልያስ በእሳት ሰረገላ በፍቅር እየተቃጠልክ እየቀለጥክ ልብ በመውደድ እሽት ቅትት ብሎ ተስለምልመ ትደርሳለ ወደ ዕፀ በለሷ መገኛ ገነት። አስቴር አማርኛን ወደ ፍቅር መላእክት ቋንቋነት ከፍ አድርጋ ሰቅለው ነበር። በአፍላነቷ ያዜመቻቸውን ነው ግን የማወራ። ይቅርታ ይደረግልኝና ያኔ በገራምነቴ ዘመን የነ ሊሊ ወይም ቃል ኪዳን ጥላሁንና የነ ቤቲ ወይም ቤተልሔም ወልዴ ዝማሬዎች ከከንፈራቸው ማር የሚንጠባጠብ እንዲመስለኝ የሚያደርግ አንዳች አፍዝ አደንግዝ ነበራቸው። ኋላ ደግሞ ቤቲ ተዘራና ምህረት ኢተፋ ተጨመሩበት። ኋላማ በዙ፣ እነ ፀሐይ ዘለቀ፣ እነ አዜብ ኃይሉ፣ ሌሎችም። የነ ተስፋዬ ጋቢሶና ደረጀ ከበደማ ዜማዎች የራሱን የእግዜሩን ድምጾች ነበር የሚመስሉኝ። በነገራችን ላይ በየዓለሙ ማዕዘን ለመንፈሳዊ አገልግሎት ስለዋሉት ስንት አይነት ውብ የሙዚቃ ጣዕሞችማ ከጀመርን አንጨርሰውም። በተለይ ቀደም ያሉት ሃይማኖቶች በርከት ያሉትን የሙዚቃ ታለንቶች በጊዜ መሰብሰብና መጠቀም የጀመሩ ናቸው። በሙዚቃቸው ከመርቀቅ አልፈው ተአምር ላይ ገብተዋል። የኛ ያሬዳዊ ዜማዎችና የመንዙማ እንጉርጉሮዎችም የህንድና ቻይናዎችን የጃፓንና ጀርመኖችን የሚወዳደሩ አንዳንዴም የሚልቁ ይመስሉኛል። ለሌላ ጊዜ ይቆየን። ለማንኛውም ወደ ጨዋታዬ ስመለስ ቋንቋ በተለያዩ የሙዚቃ አዚመኞች አፍ ሲገባ ይረቃል። የአካል መሆኑ ቀርቶ የነፍሶች መግባቢያ ረቂቅ የመገናኛ ዘዴ ይሆናል። ትመጥቃለ በቃላት፣ ትከንፋለ በቋንቋ ኃይል፣ አቅልህን ያሳጡሃል ዜማዎቹ።
ስንኞቹ፣ ሙዚቀኛው የሚሞዝቅበት የራሱ መንገድ በቃ ቃል ኃይል ነው። ቋንቋም መግቢያቢያና መሰዳደቢያ ብቻ አይደለም፣ ሌላ ተአምር ነው። በሚያውቅ ሰው እጅ ሲገባ ነው ታዲያ። ይህን ሁሉ ብዬ ነው ወደ አብተው ከበደ የምመጣው። ለኔ ለራሴ ከኦሮሞዎች መሃል የጣፈጠውን የሐረር ኦሮምኛ እየሰማው ላደኩ ሰውዬ ራሱ በግሌ የአብተውና የአሊ ቢራ ኦሮምኛ ከማንኛውም የምድሪቱ ኦሮምኛ ተናጋሪ አፍ ይለይብኛል። እንዴ! ቃል፣ ድምፅ፣ ዜማ፣ ቋንቋ እንዴት እንደዚህ በውብ አበቦች ተቀስሞ እንደተሰራ የጣዝማ ማር ይጣፍጣል። አይገባኝም ሚስጥሩ። አስኮልቱ አሲንጅራ ሃደኮ ፊገስ ኮሚ እያለ ሲያንጎራጉር እኮ ወደሆነ በምናብ ወደምትዋኝበት የተለየ ዓለም ይዞ ነው የሚነጠቀው። ግን ሰው ቋንቋ ስለምታውቃቸው ነገሮች እየተነገረበት እንዴት በዚህን ያህል ደረጃ ያስውበዋል? አላውቅም። የሆነ በጥቂት ሙዚቀኞች ላይ ያደረ ልዩ ምህታታዊ ኃይል አለ ነው የምለው በበኩሌ። ያ ንጉሡ ታምራት የሚባልም ልጅ በእርግጠኝነት የሆነ የአብተው ተአምረኛ መንፈስ ወርዶበታል እንጂ በጤናው በዚህ በኔ ዘመን እንዲህ አሳምሮ አይዘፍንም። አሊ ቢራን ደሞ ማለት የሚቻለው ዝም ነው። ዝም ብለ ወደሚወስድ መወሰድ ነው። አሊ ቢራን እግዜር ይይለት። የኦሮምኛ ግዞተኛ አድርጎናል ብዙዎቻችንን። አሊ ቢራ የኦሮምኛን ውበት የገለጠልኝ ያ የሐረር ሱማልኛም አደርኛም ኦሮምኛም የሚመስል የሆነ የገጠር ልጆች ራሱ ሲናገሩት አስገራሚ ሙዚቃ የመሰለ የራሱ ውብ ቅላጼ ያለውን ኦሮምኛ አሊ ቢራ ይወስድና እንደ ማር፣ እንደ ቆራሱማ ወተት፣ እንደ ሐለዋ ያጣፍጠዋል። ባጭሩ ስለ አሊ ቢራ ማብራራት እኮ አትችልም። ዝም ብለ መደመም፣ መወሰድ፣ በቋንቋው ውበት መማለል፣ በሙዚቃው አስማት መክነፍ፣ እየቆዘምክም በረጋ ሐይቅ ላይ መንሳፈፍ ነው የምትችለው። የአሊ ቢራ ደረጃና መርቀቅ የተለየ ራሱን ችሎ መጠናት ያለበት ይመስለኛል። እኛ ሆነን እንጂ በሌላ ዓለም ቢገኝ የዓለም የዕለት ቀለብ ይሆን ነበር ስሙ። ብቻ አንዳንድ ሙዚቀኞች አሉ በሚለው ልደምድመው ጽሑፌን። አንዳንድ ሙዚቀኞች አሉ ቋንቋን ከመግባቢያነትም ከሙዚቃ መቀመሚያነትም በላይ ያሻገሩ፣ አገልግሎቱን፣ አፍቅሮቱን፣ ከፍታውን ያላቁ፣ ሙዚቃውን ብቻ ሳይሆን ቋንቋውን ራሱን እንድታፈቅረው የሚያደርጉ። እነዚህ አንዳንድ ሙዚቀኞች ይለዩብኛል። ከዚህ ዓለምም አይደሉም። ለፈጣሪ የዝማሬ መሥዋዕት ለማቅረብ የከበረ የዜማ ጸጋን እንደተቀበሉ መወድሰ መላእክታት ሁሉ እነዚህ የተለዩት ሙዚቀኞች ደግሞ የሰው ልጅ ከሥጋው ባሻገር የያዛትን የነፍስ ስሪት ሊቀሰቅሱ አንዳች ምህታታዊ ኃይል የተሰጣቸው ከልሳናቸው ማር አዝናቢ ባለልዩ ተሰጥኦ መልእክተኞች ናቸው። አንዳንድ የሃይማኖት ሰዎች ለምን በዓለማዊ ሙዚቀኞች ላይ ቅናት እንደሚያድርባቸው ይገባኛል። ምክንያታቸውን እረዳቸዋለሁ። ያ ከተለዩት ሙዚቀኞች አፍ የሚንጠባጠብ የፍቅር ወለላ፣ ያ የከበረ የከንፈር ማር፣ ያ የከበረ የቋንቋ መክሊት በትክክልም ለፈጣሪና ለፈጣሪ ብቻ ማመስገኛነት መዋል የነበረበት ከዚህ ዓለም ያልተቀዳ በጣም ከፍና ረቀቅ ያለ ልዩ ስጦታ ነው። ግን ሰዎቹ ወይ እግዜሩ ደግ ሆነውልን የእኛን ነፍስ ለማረስረስ ጥቅም ላይ ዋለ። ዕድለኞች ሆንን። የፈጣሪን ጸጋ ተቋደስን። ምርጥ ሙዚቃ ስናዳምጥ ከነፍሳችን ጋር ከፈጣሪም ጋር የጥበብ ቁርባን እየፈጸምን ነው። ከሙዚቃም በላይ የሰው ልጅ ቋንቋ ከፍ ወዳለ የሄኖክ የዕጣን ዛፎች ተራራ ሽቅብ አውጥተን እያጉተለተልነው ነው። ሙዚቃ የቋንቋን ወሰን ይሻገራል። የሀገራትን ድንበር ይሻገራል። አካልና ነፍስንም ተሻግሮ ወደ ፈጣሪ ደጃፍ ያደርሳል። እውነተኛ ሙዚቃ ከነፍስ ለነፍስ ነው። ቋንቋ ደግሞ ማጓጓዣ ሰረገላው ነው። ውስጡ ያለውን ውበት ስታውቅ ሰረገላውን ትወደዋለ። ሙዚቃው ያመጣልህን ቋንቋ ታፈቅረዋለ። በዚህ አገልግሎታቸው ሙዚቀኞች ከዩኒቨርሲቲዎች ይበልጣሉ። ዩኒቨርሲቲዎች ቋንቋን እንድታውቅ ሊያስተምሩ ይችላሉ። ቋንቋን እንድታፈቅረው ግን አያደርጉህምና። ለዛሬ ቢበቃኝስ?
የጠቀስኳቸው ሙዚቀኞች የአንዳቸውን ዘፈን አሊያም ዝማሬ እንደየምርጫችሁ ጋበዝኳችሁ። አበቃው። አሳፍ ኃይሉ እንደጻፈው ሰናይ ጊዜ ይሆንልን።